ቪዲዮ ተመልሰን መጥተናል። ዛሬ ቪዲዮአችን የሚሆነው ስለ ዲኤልኤስ ትንሽ ያልተነገረላችሁ ያልተብራሩ የማይገባችሁ ትንሽ ያሉ እሱን ለነገራችሁ ላብራራላችሁ ነው የመጣሁት። በመጀመሪያ ቪዲዮ ከመጀመሪያ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። 50 ሰብስክራይብ ገብተናል፣ እናመሰግናለን። አሁንም ወደ 100 እንደምንገባ እርግጠኛ ነኝ። አመሰግናለሁ። ወደ ቪዲዮ በመጀመሪያ እዚህ ጋር እንደምናየው የዚህ ጋር የቲም ሬቲንግ አለ። ይሄ ምንድነው ያልገባኝ ምናምን የምትሉ ሰዎች ካላችሁ ይሄ ዝም ብሎ እንትን ነው፣ ጨዋታ ስንት እንዳሸነፋችሁ ምናምን የሚያሳይ ነው። ጨዋታ ያሸነፋችሁትን ምን ያህል ጎበዝ እንደሆናችሁ ምን ያህል ጨዋታ እንደማታሸንፉ ምናምን ጉብዝናችሁን የሚያሳይ ነው። እንደምትመለከቱት 400 ጨዋታ ስታሸንፉ ሰሚ ፕሮ ይሰጣችሁና 37 ደረጃ እየሰጣችሁ በቁጥር ይሄዳል። እኔ አሁን 550 ጨዋታ ስላሸነፍኩ ፕሮ አይ ሰጥቶኛል። ልክ 10,000 ጨዋታ ስታሸንፉ ሌጀንደሪ ኤክስ ይሰጣችኋል። ይሄ ያሸነፈችሁትን እንትን ነው ራንካችሁን ነው የሚሰጣችሁ። በሁለተኛ ደረጃ ደግሞ ስለ ስፔሻል ፕሌየር እንዴት እናስፈርማለን የሚል ጥያቄ ኮሜንት ላይ መጥቶብኝ ነበረ። ስፔሻል ፕሌየር ያለማስፈረም የእናንተ ጥፋት ነው። እንዴት ካላችሁኝ ስፔሻል ፕሌየር ማስፈረም በጣም ቀላል ነገር ነው። በጣም እንዴት ብትሉኝ እዚህ ጋር ቡስት አሉ፣ ድሪም ፖይንት ቡስት። ይሄን እያላችሁ ማትጠቀሙበት ሰዎች አሉ። ይሄን ብትጠቀሙበት በጣም አሪፍ አድርጎ ይሰጣችኋል። አሁን እኔ ለምሳሌ እዚህ ጋር እንደምታዩት እዚህ ጋር ድሪም ቡስት ሊሰጠኝ ነው። እሱን ተጠቀመ ስፔሻል ፕሌየሩን ቶሎ ማስፈረም እችላለሁ። ይሄንን የማትጠቀሙ ሰዎች በደንብ አሁን ለምሳሌ እንዴት ነው የሚጠቅመው ከምትሉኝ ከሆነ በኖርማል ጨዋታ 200 ቢሰጣችሁ ይሄ ቡስቱ ስላለ 300 አድርጎ ሊሰጣችሁ ይችላል። ለዛ ተጠቀሙበት። ይሄን ነው የምላችሁ። ሁለተኛ ስፔሻል ፕሌየር ልናስፈርም ነው። ይሄን ብናስፈርም ደስ ይለኛል። ሁለተኛ ስፔሻል ፕሌየር ሳስፈርም ቪዲዮ ሰራላችኋለሁ። በባለፈው ሳስፈርም ማን እንደሰጠኝ ምናምን አላሳየኋችሁም። ከሰጠኝ በኋላ ነው ያሳያችሁ። አሁን አሳያችኋለሁ። እና ይሄንን ነገር ተጠቀሙበት፣ ይጠቅማችኋል ነው የምላችሁ። በሶስተኛ ደረጃ ደግሞ ላይቭ ኤክስፒ ጥቅሙ ምንድነው ብላችሁ መጠይቁኝ። ላይቭ ኤክስፒ ጥቅሙ አንደኛ ላይቭ ማሸነፍ መጀመሪያ ልምድ ሲሆን የዲኤልኤስ ላይቭ ማሸነፍ ልምድ ሲሆን ምን ያህል ተጫውታችኋል ምን ያህል አሸነፋችኋል የሚለውን የሚያሳይ ነው። እና ይሄ ጥቅሙ አንደኛ ላይቭ ኤክስፒ ሲሰበስቡ እዚህ ጋር ለምሳሌ በአሁኑ በ4 ቀን ውስጥ 76,000 ላይቭ ኤክስፒ ሰብስቤ አንደኛ ደረጃን ይዣለሁ። ልክ መጨረሻ ደረጃ አሁን ልጅ 318 ኤክስፒ ስለሰበሰበ 120 ኮይን ላይ ነው። እንደዚህ ሲሰበስቡ ወደ መጨረሻው አሪፍ የሚሰጣችሁ ኮይን በ35,400 ኮይን ላይ ደርሷል። እኔ በ76,100 ዳይመንድ ላይ ደርሻለሁ። ይሄን ሲጨምሩ አሪፍ ኤክስፒ ይሰጣችኋል። ይሄንን ደግሞ ወደዚህ ይመጣልና አሪፍ ጎበዝ ተጫዋች እንደሆናችሁ ያሳያል። እና ይሄ ነው ጥቅሙ። ሌላ ደግሞ ክላን ጋር ስንሄድ ይሄ ክላን አሁን ለምሳሌ አዲስ ነገር ይዟል። ክላን አዲስ ነገር ይዞ መጥቷል። አሁን ለምሳሌ እዚህ ጋር እንደምንመለከተው ፔሪ ሃዝ እርንድ ይላል 150,000 እንትን ክላን ሰብስቧል ይላል። አሁን እዚህ ጋር በኢሞጂ ምልክት መግለጥ እንችላለን። መሳቅም በኢሞጂ ምልክት መግለጥ እንችላለን ማለት ነው። ገብቷችኋል አይደለ? እና ሌላ ደግሞ ክላን ጥቅሙ እዚህ ጋር እንደምትመለከቱት ደረጃ አለ። እስከ 5 ከ1 እስከ 5 ከወጣችሁ በዳይመንድ ነው ደረጃው። አሪፍ ነው፣ ተጠቀሙበት። እና እዚህ ጋር ደግሞ እንደምትመለከቱት ዋነኛው ጥቅሙ ደግሞ እዚህ ጋር ነው። ክላን ዝም ብላችሁ መውሰድ አትችሉም። እናንተ ታሰሩ 25,000 ብቻ እንኳን ብትሰበስቡ ልታገኙ ትችላላችሁ። ያ ቡድናችሁ 49 በደንብ ከሰበሰቡ እናንተ 25,000 ብቻ ስለሰበስባችሁ አንሎክ ስለሚሆንላችሁ ማግኘት ትችላላችሁ። ያው እንደምትመለከቱት እዚህ ጋር 1 ሚሊዮን ስትደርሱ 25 ዳይመንድ፣ 2 ሚሊዮን ስትደርሱ ሌጀንደሪ ቡስት፣ 3 ሚሊዮን ስትደርሱ ሌጀንደሪ ስካውት፣ 5 ሚሊዮን ስትደርሱ 500 ኮይን ሬር ስፔሻል 7 ሚሊዮን 500,000 ስትደርሱ ሬር ስፔሻል ኮች 10 ሚሊዮን ደግሞ ስትደርሱ 150 ዳይመንድ ይሰጣችኋል። አዲስ ደግሞ ያመጣው ነገር ክላን እዚህ ጋር እንደምትመለከቱት እንትን ይሰጣችኋል በደንብ ስትሰበስቡ። አሁን ስላለቀ ብሩ ትናንት 4 ዳይመንድ ሰጥቶኛል። እንዲህ ዳይመንድ 4 5 እያደረገ ጊፍት ይሰጣችኋል። አዲስ ያመጣው ነገር እሱ ነው። እንደምትመለከቱት ደግሞ እዚህ ጋር ኤርሊንግ ሃላንድ ልገዘው ነው። ኮይን ደግሞ በደንብ እንድሰበስብ ያደረገኝ ትናንትና አሳይቻችኋለሁ። ይሄን እዚህ ጋር እነዚህ ሴንተሮችን አስተካክሉ፣ ኮይን በደንብ ተሰበስባላችሁ።
ሌላ ምንም ምላችሁ ነገር የለም። እና ደግሞ ሌላ ደግሞ እዚህ ጋር ማስፈረም ትችላል። እነዚህን መሸጥ ተችሏል። አንድ ተጫዋች ሸጫለሁ እዚህ ጋር ኤርቫይን የሚባል ተጫዋች። ግን የሚደብረው ነገር በኮመን ስፔሻል ፕሌየር ነው የምታሸጡት። እንትን አይደላችሁም፣ ስፔሻልም ወይም ሬር አይደለም። አንድ ተጫዋች ሸጫለሁ እና መሸጥ ትችላላችሁ ዳይናሚክ ስታሮችን። በሌላ ቪዲዮ እንመለሳለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ። ቻው